በአንድ ወገን በምርጫ እንቀጣቸዋለን የሚል ነገር በተነሳ ጊዜ በምርጫም ይሁን በግብግብ በፈለገው መልኩ ይምጣ እኛ እንጎዳም የሚል ነገር ተናግረ ምርጫ ግን ኮንሲኩዌንስ እንዳለው አውስተ ከዚያ በኋላ የተለየ ስትራቴጂ እንደዘረጋችሁና ተወደደም ተጠላ በምርጫም ተሸናፊ ቢኮን እንኳን ቄሮ የራሱን ስትራቴጂ ነድፎ የጨረሰ መሆኑን ገልጸሃል። ይሄ ደግሞ በምርጫ እምነት አለኝ በዲሞክራሲያዊ ስርዓት ግንባታ ሂደት ውስጥ ሰላማዊ ትግልን እንደ አንድ ጋሻና መከታ አደርጋለሁ የሚል አካል አይጠበቅም ብዬ አስባለሁና ይሄ ከዚህ ጋር አይጋጭም ነው የማይጠበቀው። ምርጫ ኮንሲኩዌንስ አለው። አሜሪካ ውስጥ ዲሞክራቶች ምርጫ ተሳተፉ። ትራምፕ ተመረጠ። ትራምፕ ሲመረጥ ትራምፕ ይወረድ አይደለም ያሉት። ትራምፕ የሚያመጣቸው ፖሊሲዎች እነሱን እንዳይጎዱ እነሱ ፖሊሲዎች እንዳይጎዱ በተለያየ ስትራቴጂ በመንደፍ ጫና እሱ ላይ በመፍጠር የሱ አላማ እነሱን እንዳይጎዳ ይሰሩበታል። ለምሳሌ የቦርደር ወል ጉዳይ ብትወስድ ከሜክሲኮ ጋር ያለውን የድንበር ጉዳይ ብትወስድ ትራምፕ ሲመረጥ ድንበሩን በአጥር አጥራለሁ ብሎ የተመረጠው። ዲሞክራቶች ደግሞ አይፈልጉትም። እሱ ሲመረጥ የሱን ማሸነፍ ተቀበሉት። ነገር ግን ያንን ድንበር ለመስራት የሚያስፈልገውን በጀት እንዳያገኝ ደግሞ ከለከሉት። ስለዚህ በእኛም ሀገር ውስጥ ምርጫ ስትገባ የምርጫ ውጤት አንተ የምትፈልገው ላይሆን ይችላል። ምርጫውን አሸናፊው አካል ግን ዲክቴተር አይደለም። ሲቪክ ማህበራትን በማደራጀት የተለያዩ ሰላማዊ ስትራቴጂዎችን በመከተል ምርጫው ያመጣቸው ውጤቶች ያንተን ኢንትረስት እንዳይጎዱ እንዳያጠቁ ማድረግ ይቻላል። ምን አሰጋ የእናንተን ኢንትረስት ወይም አንተ ወክለዋለሁ የምትለውን ማህበረሰብ የሚጎዳ አይሁን ገና አልታወቀም። ተወደደም ተጠላ ከዚያ በኩል ተነስቶ የነበረው ጉዳይ ጋሻና መከታ አድርጎ የተነሳው ምርጫን ነው። ይሄ ደግሞ ጤናማና ሰላማዊ የሆነ የትግል እንቅስቃሴ ነው። ምርጫው ሳይደረግና በምርጫው ያ ነገር ሳይወሰን ይሄን አስቀድሞ መናገር ፍራስትሬሽን መፍጠርና የሆነ በውዝግብ ውስጥ አሸንፎ የመውጣት ስትራቴጂ አንዱ ትልምህ ነው የሚባልም ነገር ስላለ ይሄን ብታብራራው ደስ ይለኛል። አሁን እንደዛ ነው ሰዎች እሺ አዲስ አበባ ውስጥ እናሸንፋለን ከቢል አንፃር ነው የሚነሱት። አዲስ አበባ ግን ደሴት አይደለችም። በአካባቢው ደግሞ ሌላ ኃይል ነው የሚመረጠው አይደል? ስለዚህ ምርጫ ኮንሲኩዌንስ አለው። ኢንፋክት እኔ ምርጫ ቢካሄድ ጥሩ ነው ብዬ ነው የማስበው። ለዚህ ከተማ እውነተኛ የህዝብ ተወካይ ይመረጣል በከተማው አይደል? እውነተኛ የህዝብ ተወካይ ደግሞ በአካባቢው ይመረጣል። ይሄ ሁለቱ በህዝብ የተመረጠ ኃይል በመደራደር በመከራከር መፍትሄ ሊያመጣ ይችላል።